እኛ ስርዓተ ፀሐይ ውስጥ በዋናነት 9 ፕላኔቶች አሉ። ነገር ግን ከኛ ስርዓተ ፀሐይ ውጪ የሚገኙ ፕላኔቶች ኤግዞፕላኔት ይባላሉ። እነዛ ፕላኔት የኛን ፀሐይ ሳይሆኑ ሌላ የራሳቸውን ፀሐይ የሚዞሩ በጣም ብዙ ፕላኔቶች አሉ። እነዛ ፕላኔቶች በግምት 10 ሴፕቲሊየን ይደርሳሉ። ይህ ማለት ባለ 25 ዜሮ ማለት ነው። እንደውም አንድ አባባል አለ፣ ምድር ላይ ካለው የአሸዋ መጠን ይልቅ የፕላኔት ቁጥር ይበዛል ይላሉ ሳይንቲስቶች። ከ100 እስከ 200 ቢሊዮን የሚጠጉ ጋላክሲዎችም እንዳሉ ይታመናል። ታዲያ ይሄ ሁሉ ጋላክሲ እያለ ህይወት ያለው እኛ ጋር ብቻ ነው አይባልም። ህይወት የያዙ ከ10 ቢሊዮን በላይ የሚጠጉ ፕላኔቶች ህይወት እንደያዙ ይገመታል። ታዲያ ዛሬ ሳይንቲስቶች በፍለጋ መሬት ጋር ተስማሚ ናቸው፣ ህይወት ሊኖርባቸው ይችላል፣ እኛ እዛ ብንሄድ ልኖርባቸው እንችላለን ብሎ የገመቷቸውን 4 ፕላኔቶች ያቀርብላቸዋል። እንደተለመደው እናንተ ይህን ቪዲዮ ላይክ፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ብቻ መከታተል ነው። ኬፕለር 22b 2011 በናሳ የተገኘ አስገራሚ ውጤት የሆነ ፕላኔት ነው። የሚገኘውም ከምድር 600 የብርሃን ዓመታት ርቀት ላይ ነው። ከምድር በ2.4% የሚበልጥና ኔፕቱን ፕላኔት ደግሞ የሚያንስ ፕላኔት ነው። ነገር ግን ሳይንቲስቶች በኬፕለር 22b ህይወት ይኑር አይኑር ገና አላረጋገጡ። የሚገኘውም በሶላር ሲስተሙ ላይ ሀቢታብል ቦታ የሚባለው ወይም ደግሞ ለመኖር ምቹ ነው የሚባልበት ቦታ ላይ ስለሆነ የሚገኘው በእርግጠኝነት ህይወት ሊኖርበት ይችላል የሚል ግምትም አላቸው ማለት ነው። ነገር ግን እንኳን ፍጥረት ነፍስ ያለው ህይወት ያለው ነገር ቢያኖር እንኳን እኛ እዛ ብንሄድ መኖር እንችላለን ይላሉ። እናም እዛ ለመሄድ 600 የብርሃን ዓመታት ይፈጅብናል። ይህም እኛ እዛ መድረስ አንችልም። ባይሆን የኛ የልጅ ልጃችን እዛ ሊደርሱ ይችላሉ። የነሱ ህይወት እዛ መቀጠል ይችላል። ነገር ግን አንድ ማወቅ ያለብን ነገር እዛ ስንሄድ በአብዛኛው ምድር አናገኝም፣ ውሃ ነው። እንደውም የኬፕለር 22b ሌላኛው ስሙ ኦሽን ወርልድ ይባላል። የውቅያኖሱ ዓለም ሙሉ ለሙሉ በውሃ የተሸፈነ ፕላኔት። ጀስት ምድር አለ፣ ግን አብዛኛው ፐርሰንቱ ውሃ ስለሆነ ምድር ላይ ያለ ሰው በሙሉ እዛ ቢሄድ መኖር አይችልም፣ የቦታ ጥበት ይኖራል ማለት ነው። ኬፕለር 452b በ2015 በናሳ ስፔስ ክራፍት የተገኘ አስገራሚ ውጤት ነው። ከምድር ጋር ሙሉ ለሙሉ የሚመሳሰል ፕላኔት ነው። ይሄኛው ፕላኔት ደግሞ ከምድር 1800 የብርሃን ዓመታት ርቀት ላይ ነው። ከቀድሞ በጣም ይርቃል። ከቀድሞም ርቆ የሚገኝ ፕላኔት ነው። ነገር ግን የዚህኛው ፕላኔት አብዛኛው ነገሩ ከምድር ጋር ይመሳሰላል። ከሌሎቹ ኤግዞ ፕላኔቶች ይሄኛው ፕላኔት ነው ከምድር ጋር ሙሉ ነገሩ የሚመሳሰለው። እንደውም እሱ የራሱን ፀሐይ ለመዞር የሚፈጅበት ቀን 385 ቀናትንም ይፈጅበታል። ይህ ምድር ደግሞ 365 ቀናት ይፈጅበታል ማለት ነው። ኮምፕሊትሊ ከምድር ጋር የተቀራረበ ነው። እናም ደግሞ ድንጋያማ ፕላኔት ነው። በጣም ድንጋያማ የሆነ ፕላኔት ነው ማለት ነው። እንደውም ከምድር ጋር አብዛኛው ነገሩ ተመሳሳይ ነው። የውሃ አቀማመጡና የድንጋዮቹ አቀማመጥ ጀስት ከምድር ጋር ሙሉ ለሙሉ ተመሳሳይ ነው ማለት ይቻላል። ይሁን እንጂ ኬፕለር 452b ምድርን 50 እጥፍ የሚበልጣት ሲሆን ምድር ላይ ያለ ሰው በሙሉ እዛ ሄዶ ቦታ ይኖረዋል ማለት ነው። በጣም ይጠቀማል ማለት ነው። ቢሆንም ግን የዚህኛው የኬፕለር 452b ፀሐዩ 6 ቢሊዮን ዓመታት ያስቆጠረ ነው። የኛ ፀሐይ ደግሞ 4.5 ቢሊዮን ዓመታትን ያስቆጠረ ነው። ስለዚህ የፀሐዩ እድሜያቸው በገፋ ቁጥር ኃይላቸውን በጣም እየጨመረ ስለሚሄድ ፕላኔቱን የመጉዳት አቅሙ በጣም እየጨመረ ነው የሚሄደው። ስለዚህ ፕላኔቱ አደጋ ላይ የመውደቅ አቅሙ በጣም እየጨመረ ይሄዳል ማለት ነው። TRAPPIST-1e ትራፒስት 1e የታወቀው በኖርዌይ የታወቀበት ዓመተ ምህረት 2018 ዓመተ ምህረትም ነው እና ፕላኔቱ የሚገኘው በትራፒስት ሶላር ሲስተም ውስጥም እንደሆነ ተነግሯል። ከመሬት ደግሞ የሚርቀው 40 የብርሃን ዓመታትን የሚርቅ ነው። ይሄኛው ከሌሎቹ ትንሽ ለመሬት ቀረብ ያለም ይመስላል። የሚገኝበትን ቦታ ሃቢታብል ዞን ይባላል። ይህ ማለት ልክ እንደ ምድር አይነት አቀማመጥ ያለው ሲሆን ከፀሐይ ብዙ የሚያራቀ ብዙም ያልቀረበ ማለት ነው። ይህ ማለት ኦክሲጅንና ውሃን በደንብ አድርጎ እንዲይዝ ይረዳዋል። ነገር ግን ይሄኛው ፕላኔት ክብደቱ ከምድር ያነሰ እንዲሁም ደግሞ በድንጋይ የተሞላ ነው። የራሱን ፀሐይ ለመዞርም 6 ቀናት ብቻ የሚፈጁበት በጣም ቅርብ የሆነ ፕላኔትም ነው። የትራፒስት ሶላር ሲስተም ፕላኔቶች ከምድር 3 ሚሊዮን ዓመታት በፊት የተፈጠሩ ስለሆኑ እድሜያቸው በጣም አንጋፋ ስለሆነ ህይወት የመኖር ወይም ደግሞ ህይወትን የሚያዝ አቅማቸው በጣም ከፍተኛ ነው። በዚህ ምክንያትም ህይወት ሊኖርባቸው ይችላል ማለት ነው። በዛ ላይ ደግሞ ከምድር በላይ ኦክሲጅን ክምችት ያለበትን ፕላኔት ነው። በዚህ ምክንያት ህይወት ሊኖርበት ይችላል
ማለት ነው። ሌላው ነገር ደግሞ የትራፒስት ፕላኔቶች እንዳለ በጣም ተቀራርበው ነው ያሉት፣ ልክ እንደ ምድርና እንደ ጨረቃ ማለት ነው። ከመቀራረባቸው የተነሳ ፕላኔቱ ላይ ሆናችሁ ጨረቃን እንደምታዩት ፕላኔቶችን ፀሐይንም አንድ ላይ ማየት ትችላላችሁ። ይህ በጣም የተቀራረቡ ፕላኔቶች በፕላኔቱ ላይ ለሚኖሩ ህይወት ላላቸው በጣም ድምቀትን ይሰጣል ተብሎም ይገመታል። ኮይ 5715.01 የተባለው ፕላኔት በሌላ ስሙ ደግሞ ኬፕለር 1694 ሲ ተብሎም ይታወቃል። ይህ ፕላኔት ከምድር 3000 የብርሃን ዓመታትን ርቆ የሚገኝ ፕላኔትም ነው። ነገር ግን ምንም ምቹ ቢሆን ወደዛ ላይ የሚሄድ በጣም የተራቀቀ ቴክኖሎጂና በጣም ፈጣን የሆኑ ሮኬቶች ያስፈልጋሉ። እነሱንም ተጠቅሞ እንኳን ወደ 3000 ዓመታትን ይፈጃል። በዚህ ፕላኔት ላይ ያለው አየር በጣም ቀዝቃዛማ ነው። በጣም ቀዝቃዛማ ከመሆኑ የተነሳ በዛ አካባቢ ላይ ሰው ሊኖር አይችልም። ነገር ግን ሰው ያንን ብር ተቋቁሞ ቢኖር እንኳን መሬቱ ድንጋያማና ኮረብታማ ነው። ታዲያ እንዴት ለህይወት ለመኖር ተመረጠ ካላችሁኝ፣ አንደኛ ፕላኔቱ ያለው ሀቢተብል ወይም ደግሞ ልክ እንደ መሬት ለፀሐይ ብዙም ያራቀ ብዙም ያቀረበ ፕላኔት ነው። ስለዚህም ከፀሐይ 57%ን የፀሐይ ብርሃንን ያገኛል። ይህም ደግሞ ምድር በፕላኔቱ ላይ ውሃ እንዲኖር ከፍተኛ አስተዋጽኦ ያደርጋል። ስለዚህ በዋነኝነት በፕላኔቱ ላይ ውሃ አለ ማለት ነው። በፕላኔቱ ላይ ውሃ ካለ ደግሞ ኦክሲጅን ስለሚኖር በዛ አካባቢ ላይ ሰው መኖር ይችላል ማለት ነው። ነገር ቅዝቃዜ ወደ ኔጌቲቭ 54 ዲግሪ ሴልሺየስ ስለሚሄድ በዛ አካባቢ ላይ በጣም ኃይለኛ ብርድ እንዲሁም ደግሞ ቅዝቃዜው በጣም ከፍተኛ ሊሆን ይችላል። ጀርባህን አየሁት ጅራፍ አክስሎታል፣ እጅና እግርህን ችንካሩ ጥሮታል። ከጎነ ይፈሳል ደምና ውሃው፣ ልቤን አስለቀሰው ፍቅርህ ኃያል ነው።